Hi everyone, welcome. Today we are going to embark on the journey of fascinating basis of economics. This teaching material is prepared for a common course in order to given higher learning institution students, and this module is divided into 6 units and each unit has its own specific objectives. እንግዲህ ዛሬ ፍሬሽማን ኮርስ የሆነውን ኢኮኖሚክስ ለእናንተ ይዤላችሁ መጥቻለሁ። ይሄ ኮርስ እንግዲህ ለፍሬሽማን እንደ ኮመን ኮርስ ሆኖ ለመሰጠት የታሰበ ኮርስ ነው በሚኒስትር ኦፍ ኤዱኬሽን። እናም ይሄ ኮርስ በዋነኝነት የሚይዘው 6 ዩኒቶችን ይይዛል እና እያንዳንዱ ዩኒት የራሱ የሆነ ዓላማ አለው። ስለዚህ ከናንተ የምትጠበቀው ይሄንን ቪዲዮ በደንብ መከታተል፣ ደግሞ ከወደዳችሁ ሰብስክራይብ ላይክ ማድረግ ነው ከናንተ የምትጠበቀው። ሌት ጌት ስታርትድ ቻፕተር 1 ይላል። ቻፕተር 1 the basis of economics ይላል። እንግዲህ የኢኮኖሚክስ መሰረቶችን እናያለን። ኢንትሮዳክሽን ፓርቱን have you ever heard anything about economics? yes ስለዚህ ስለ ኢኮኖሚክስ ከዚህ በፊት ሰምታችሁ ታውቃላችሁ ብሎ ይጠይቃችኋል። yes አለ። አዎ ታውቁታላችሁ፣ እርግጠኛ ነው። it's obvious you heard about economics and even you talked a lot about economics in your day to day activity። እንግዲህ በየዕለት ተግባራችሁ ስለ ኢኮኖሚክስ ትሰማላችሁም ታወሩታላችሁም እያለ ነው። ግልጽ ነው። it's obvious በየዕለት ተግባራችን ስለ ኢኮኖሚክስ እናወራለን እንሰማለንም። ስለ ዋጋ መጨመር አወራችሁ ማለት እሱ ኢኮኖሚክስ ነው። እሱ ኢኮኖሚክስ እኮ ነው። ለምሳሌ በቅርቡ የነዳጅ ዋጋ ጨምሯል ተብሎ አልሰማችሁም? እሱ ስለ ኢኮኖሚክስ እኮ ነው የሰማችሁት። ስለ እቃዎች አወራችሁ ማለት ስለ ኢኮኖሚክስ ነው። ስለ አንድ ሰው ፍላጎት አወራችሁ ማለት የአንድ ሰው የዚህ ሰው የፍላጎት ጨመረ ካላችሁ እሱ ኢኮኖሚክስ እኮ ነው። ስለዚህ ግልጽ ነው። በዕለት ተግባራችን ስለ ኢኮኖሚክስ እንሰማለን ደግሞም እናወራለን። and you may have questions እንደዚህ አይነት ጥያቄዎች በአይምሯችሁ ውስጥ ሊኖር ይችላል ይላል። what are resources? ሪሶርስ ምንድን ነው? what does efficient allocation mean? efficient allocation ማለት ምን ማለት ነው? what are human needs? human need ማለት ምንድን ነው? what does demand mean? demand ማለት ምን ማለት ነው? what is economics? economics ማለት ምን ማለት ነው? ምንድን ነው? እነዚህ አይነት ጥያቄዎች በአይምሯችሁ ውስጥ ሊኖር ይችላል። ከዛ this course will answer those questions። ኢላይ የተነሱ ጥያቄዎችን ይሄ ኮርስ ምን ያደርጋል ይላል። በደንብ ሞጁሉን እያንዳንዱን ዲቴል ነው ማስረዳችሁ፣ ተከታተሉ። this course will answer those questions። ኢላይ የተነሱ ጥያቄዎችን ሁሉን ይመልሳል ይላል ይሄ ኮርስ፣ አሁን የምትማሩት ኮርስ and introduce you to the nature of economics። the nature of economics የሚባለው የኢኮኖሚክስ የዚህ ኮርስ መጀመሪያው ዩኒት ነው። ዲማንድ ኤንድ ሳፕላይ ቲዮሪ። ዲማንድ ኤንድ ሳፕላይ የሚባለው ቲዮሪ የሚባለው ዩኒት 2 ላይ የምትማሩት ነው። ቲዮሪ ኦፍ ኮንሱመር የሚባለው ዩኒት 3 ላይ የምትማሩት ነው። ፕሮዳክሽን እና ኮስት የሚባለው ዩኒት 4 ላይ የምትማሩት ነው። ማርኬት ስትራክቸር ተብሎ የሚጠራው ዩኒት 5 ላይ የምትማሩት ነው። ፋንዳሜንታል ኮንሰፕት ኦፍ ማክሮ ኢኮኖሚክስ የሚባለውን ዩኒት 6 ላይ መጨረሻው ዩኒት ነው የሚሆነው። ሶ ይሄኛው ኢንትሮዳክሽን ፓርት ኦፍ ኢኮኖሚክስ ነው። ሶ ሌት ሚ ስታርት ዘ ዴፊኒሽን ኦፍ ኢኮኖሚክስ። የኢኮኖሚክስ ትርጉም ምንድን ነው? ኢኮኖሚክስ ምንድን ነው የሚለውን ላብራራላችሁ። ኢኮኖሚክስ is the one of the most exciting disciplines in social science። እንግዲህ በማህበራዊ ሳይንስ ትምህርት ዘርፍ ውስጥ ብዙ የትምህርት ክፍሎች አሉ። ከነዛ የትምህርት ክፍሎች ኢኮኖሚክስ የሚባለው አንደኛና በጣም ደስ የሚል የትምህርት ክፍል ነው፣ የትምህርት ዘርፍ ነው። the most exciting discipline ይላል። በጣም ደስ የሚል የትምህርት ክፍል ነው። ምን ኢኮኖሚክስ የሚባለው
The word economy comes from the Greek phrase. ኢኮኖሚ የሚባለው ፍሬዝ ከግሪክ ነው የመጣው። ኢኮኖሚ የሚባለው ቃል ከግሪክ ፍሬዝ ነው፣ ከግሪክ ሀረግ ነው የመጣው። ምን ከሚባለው ዋን ሁ ማኔጅስ ኤ ሃውስሆልድ፣ አንድ ግለሰብ ቤትን የሚያስተዳድር ከሚል ከግሪክ ሀረግ የመጣ ነው። ምን የሚለው ኢኮኖሚ የሚባለው። The science of economics in its current form is about 200 years old. ኢኮኖሚክስ የሚባለው ኮርስ ሆኖ ወይም በየዩኒቨርሲቲው መሰጠት ከተጀመረ ዛሬ 200 ዓመት ገደማ ነው። ተረዳችሁ? 200 ዓመት ገደማ ነው። አደም ስሚዝ ጀነራሊ known as the father of economics። አደም ስሚዝ የሚባለው የኢኮኖሚክስ አባት ተብሎ የሚታወቅ ሰው ነው። የኢኮኖሚክስ አባት ተብሎ የሚታወቀው ማን ነው? አደም ስሚዝ ተብሎ የሚጠራው ነው። ሶ ብራውት አውት ሂዝ ፋመስ ቡክ፣ እሱ የጻፈው መጽሐፍ ምን ይባላል? አን ኢንኩሪ ኢንቱ ዘ ኔቸር ኤንድ ዘ ኬዝ ኦፍ ዌልዝ ኦፍ ኔሽን። እንግዲህ አደም ስሚዝ የሚባለው የኢኮኖሚክስ አባት ተብሎ የሚጠራው የጻፈው መጽሐፍ ምን ይላል ካላችሁኝ፣ አን ኢንኩሪ ኢንቱ ዘ ኔቸር ኤንድ ዘ ኬዝ ኦፍ ዌልዝ ኦፍ ኔሽን የሚባለው መጽሐፍ ኢን ዘ ይር 1776 በ1776 ላይ ያንን መጽሐፍ ሙሉ በሙሉ የሚጽፍ ይሆናል። Though many other writers expressed important economics idea before Adam Smith, economics as a distinct subject started with his book. በደንብ እዚህ ጋር ተከታተሉ። ምንም እንኳን ብዙ ጻፊዎች፣ ብዙ ምሁራኖች ስለ ኢኮኖሚክስ የተሻለ ሐሳብ፣ አሪፍ ሐሳብ፣ ጥሩ ሐሳብ አስቀምጠው ቢሆንም ስለ ኢኮኖሚክስ፣ ነገር ግን አደም ያስቀመጠው ሐሳብ ከነሱ በጣም የሚለይ ሐሳብ ነበር ያስቀመጠው። እሱ ያስቀመጠው ሐሳብ ኢኮኖሚክስ እንደ አንድ ዲስቲንክት ሳብጀክት፣ እንደ አንድ ሳብጀክት ሆና እንድትወጣ ያደረገ ሐሳብ ነበር አደም ስሚዝ ያስቀመጠው። ከዚህ በፊት ሰዎች ባስቀመጡት ሐሳብ ኢኮኖሚክስ በሌሎች ሳብጀክትስ ውስጥ ነበረች ያለችው። ነገር ግን አደም ስሚዝ ሐሳብ ካስቀመጠው በኋላ ኢኮኖሚክስ እንደ አንድ ሳብጀክት ሆና ወጣለች ነው፣ ዲስቲንክት ሳብጀክት። ያ ማለት አደም ስሚዝ ሐሳብ ካስቀመጠ በኋላ ነው ኢኮኖሚክስ እንደ አንድ ኮርስ ዲስቲንክት ሳብጀክት፣ የተለየ ሳብጀክት ሆና የወጣችው። ከዚህ በፊት ዲስቲንክት አልነበረችም ማለት ነው። በየዩኒቨርሲቲው በየትምህርት ቤቶች መሰጠት አልተጀመረችም ማለት ነው አደም ስሚዝ ሐሳቡን ከማስቀመጡ በፊት። ነገር ግን አደም ስሚዝ ሐሳቡን ካስቀመጠ በኋላ ኢኮኖሚክስ እንደ አንድ ሳብጀክት ሆኖ መሰጠት ተጀመረ ማለት ነው። There is no universal accepted definition of economics. ኢኮኖሚክስ አንድ ወጥ የሆነ በዓለም አቀፍ ደረጃ ተቀባይነትን ያገኘ ዴፊኒሽን የለውም። It's controversial። አወዛጋቢ ነው ዴፊኒሽኑ። This is because different economists define economics from different perspectives. ለምን ሲባል ለምን አንድ ወጥ የሆነ ዴፊኒሽን የለውም? በዓለም አቀፍ ደረጃ ተቀባይነትን ያገኘ ዴፊኒሽን የለውም። ለምንድን ነው የሌለው ሲባል ምክንያቱም ኢኮኖሚስቶች ኢኮኖሚክስን ከተለያየ አንግል ከተለያየ ፐርስፔክቲቭ ተነስተው ዲፋይን ስለሚያደርጉ፣ ከተለያየ from different perspective ማለት በተለያየ መንገድ ማለት እንደዚህ ነው። አሁን አንድ ምግብ ተሰርቶ ሁሉም ሰው ያንን ምግብ ይጣፍጣል አይደለም። ተረዳችሁኝ? ለአንዳንዶች በጣም የሚጣፍጥ ሊሆን ይችላል፣ ለአንዳንዶች ደግሞ ትንሽዬ የሚጣፍጥ ሊሆን ይችላል፣ አንዳንዶች ደግሞ ጭራሽ ማይጥማቸው ሊሆን ይችላል። ኢኮኖሚክስ ጀስት እንደዛው ነው። በተለያየ መንገድ ሰዎች በተለያየ ወይ ያንን ዲፋይን ስለሚያደርጉ ምሁራኖች በተለያየ መንገድ ዲፋይን ስለሚያደርጉ አንድ ወጥ የሆነ በዓለም አቀፍ ደረጃ ተቀባይነትን ያገኘ ዴፊኒሽን የለውም። ለምሳሌ from different perspective አንዳንዶች ከወልዝ ተነስተው ኢኮኖሚክስን ዲፋይን ያደርጋሉ። ስለዚህ ከወልዝ ተነስተው ኢኮኖሚክስን ዲፋይን ሲያደርጉ ኢኮኖሚክስ ሌላ ዴፊኒሽን ይኖረዋል። አንዳንዶች ከዌልፈር ተነስተው ኢኮኖሚክስን ዲፋይን ያደርጋሉ። ስለዚህ ከወልዝ ተነስተው ኢኮኖሚክስን ዲፋይን ያደርጉ ማለት ኢኮኖሚክስ ሌላ ዴፊኒሽን ይኖረዋል። አንዳንዶች ከስካርሲቲ ተነስተው ኢኮኖሚክስን ዲፋይን ያደርጋሉ። ከስካርሲቲ ተነስተው ኢኮኖሚክስን ዲፋይን ሲያደርጉ ኢኮኖሚክስ ሌላ ዴፊኒሽን ይኖረዋል። አንዳንዶች ከግሮዝ ተነስተው ኢኮኖሚክስን ዲፋይን ያደርጋሉ። ስለዚህ ከግሮዝ ተነስተው ኢኮኖሚክስን ዲፋይን ሲያደርጉ ኢኮኖሚክስ ሌላ ትርጉም ይኖረዋል።
ተረዳችሁ? ስለዚህ ከተለያየ አንግል ከነዚህ ተነስተው ኢኮኖሚክስን ዲፋይን ስለሚያደርጉ ኢኮኖሚክስ የተለያየ ዴፊኒሽን ይኖራል። ለምሳሌ አንድ ነገር ላሳይ እንዴት እንደሚለያየው። ከስካርሲቲ ተነስተው አሁን ምሁራኖች ኢኮኖሚክስን ዲፋይን ሲያደርጉ ኢኮኖሚክስ የሚኖረው ትርጉም ይሄ ነው ያለው ትርጉም ዴፊኒሽኑ ይሄ ነው። አንድ ሀገር ያላትን ውስን በቂ ያልሆኑ ሀብቶችን በመጠቀም እንዴት ማህበረሰቡን አክሴስ ማድረግ ትችላለች? አሁን ኢትዮጵያ ከሆነች ኢትዮጵያ በቂ ያልሆነ ውሃ ካላት ያንን በቂ ያልሆነ ውሃውን ተጠቅማ እንዴት ለሁሉም ሰው ተደራሽ ማድረግ ትችላለች ስለሚለው ነው ኢኮኖሚክስ የሚያጠናው። ከግሮዝ አንፃር ተነስተን ኢኮኖሚክስን አሁን ዲፋይን ስናደርግ ከግሮዝ አንፃር አንድ ሀገር ምርቶቿን በማሳደግና ፋብሪካዎችን በመገንባት እንዴት የበለጸገች ሀገር መሆን እንደምችል ስለዛ ያጠናል። ስለዚህ ዲፊኒሽናቸው ምንድነው? አሁን የተለያየ ነው። ለምን? ከተለያየ አንግል ተነስተ ዲፋይን አድርገዋል። ከተለያየ አንግል ተነስተው ምሁራኖች ዲፋይን ስላደረጉ ኢኮኖሚክስ አንድ ወጥና በሁሉም ዘንድ ተቀባይነትን ያገኘ ዴፊኒሽን የለውም። ሂንስ ይላል ታች ኢትስ ዴፊኒሽን varies as the nature and the scope of the subject grow over time። የሳብጀክቱ ኔቸር እና የሳብጀክቱ ስኮፕ ይዘቱ ከጊዜ ወደ ጊዜ እያደገ በመምጣቱ ምክንያት የኢኮኖሚክስ ዴፊኒሽኑ ቫሪ ያደርጋል፣ እየተለያየ ይመጣል። but the formal and the commonly accepted definition is as follow። ነገር ግን መደበኛና በሁሉም ዘንድ ሞር ተቀባይነትን ያገኘ ዴፊኒሽን የሚከተለው። ስለዚህ ከሁሉም ላይ ከጠቀስናቸው ዴፊኒሽኖች ይሄ መደበኛና ተቀባይነትን በብዛት ያገኛል። ስለዚህ ኤግዛም ላይ ቢወጣም ሞር ተቀባይነት ያገኘ ዴፊኒሽን ይሄ ነው የሚሆነው። ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ። አንደኛው ኢኮኖሚክስ የማህበራዊ ሳይንስ ትምህርት ዘርፍ ነው። which studies about efficient allocation of scarce resources። ስለምንድን ነው የሚያጠናው? efficient allocation of scarce resources። ስካርስ ሪሶርስስ የሚባሉት ምንድን ናቸው? ቃላቶችን ማወቅ አለብን። ሪሶርስስ የሚባሉት they are inputs that we use in order to produce outputs ማለት ነው። ምርቶቻችን ለማምረት የምንጠቀማቸው ግብዓቶች ናቸው። resources are land, labor, capital, entrepreneurship። እነዚህ ሪሶርስስ የሚባሉት ናቸው። ተረዳችሁ? ሪሶርስስ ስለዚህ እነዚህ ላንድ፣ ካፒታል፣ ሌበር እና ኢንተርፕሪነርሺፕ የሚባሉት ለምሳሌ አንድ ፋብሪካ ጫማዎችን ለማምረት ምን ያስፈልጋል? ላንድ ያስፈልጋል። ላንድ ምንድን ነው? ላንድ ኢንፑት ነው፣ ግብአት ነው። ላንድ ለምን አስፈልገ ካላችሁኝ ፋብሪካውን ለማቋቋም ለመመስረት ላንድ ያስፈልጋል። ከዛስ ሌበር ሰራተኛ፣ ጫማ ማምረት የሚችል ሙያ ያላቸው ሰራተኞች፣ ጫማ ማምረት የሚችሉ ሙያ ያላቸው ሰዎች ያስፈልጋሉ፣ ሌበር። ካፒታል ማሽኖች ያስፈልጋሉ፣ ጫማን የሚያመርቱ ማሽኖች። ከዛስ ኢንተርፕሪነርሺፕ ያንን ፋብሪካ ራን የሚያደርግ የሚያስተዳድር የዛ የፋብሪካው ባለቤት ያስፈልጋል ማለት። ስለዚህ አሁን እነዚህ የጠቀስኳችሁ ኢንፑቶች ናቸው። ምንን ለማምረት ነው? ጫማ የሚባለውን አውትፑት ለማምረት። ስለዚህ ስካርስ ሪሶርሶችን በአግባቡ ስለመጠቀም የሚያጠና የማህበራዊ ትምህርት ዘርፍ ምን ይባላል? ኢኮኖሚክስ ነው። ኢፊሽንት አሎኬሽን ምንድን ነው ተብለን ቅድም ተጠይቀናል። ኢፊሽንት አሎኬሽን ማለት እነዚህ ውስን ሪሶርሶችን በአግባቡ መጠቀም ማለት። ኢፊሽንት አሎኬሽን ማለት በአግባቡ መጠቀም። ስለዚህ ኢኮኖሚክስ የሚያጠናው ስለምንድን ነው? ውስን የሆኑ ሀብቶቻችን በአግባቡ ስለመጠቀም የሚያጠና የማህበራዊ ትምህርት ዘርፍ ነው ማለት። ለምንድን ነው ውስን ሀብቶችን በአግባቡ የምንጠቀመው የሚለው ጋር ስመጣ so as to attain the maximum fulfillment of unlimited human needs። ስለዚህ እኛ ሰዎች ያልተገደበ ፍላጎት አለን። ስለዚህ የኛን ያልተገደበ ፍላጎቶቻችን በተቻለ መጠን ፉልፊል ለማድረግ በተቻለ መጠን ለማሟላት ውስን የሆኑ ሀብቶቻችን በአግባቡ ስለመጠቀም የሚያጠና የማህበራዊ ትምህርት ዘርፍ ነው ኢኮኖሚክስ የሚባለው።
ይሄ ፎርማልና ኮመንሊ አክሰፕትድ የሆነ የኢኮኖሚክስ ዴፊኒሽን ነው። ሞር መጠቀም ያለባችሁ የኢኮኖሚክስ ዴፊኒሽን ይሄንን ነው። as economics is a science of choice, economics is all about choice ነው። it is study how people choose to use scarce or limited productive resources። እንግዲህ ፕሮዳክቲቭ ሪሶርስስ የሚባሉ ፋክተር ኦፍ ፕሮዳክሽን የሚባሉ ኢንፑቶች ናቸው። ላንድ፣ ሌበር፣ ኢኩፕመንት፣ ቴክኖሎጂካል ኤንድ ዘ ላይክ ቱ ፕሮዲስ ቫሪየስ ኮሞዲቲስ። ስለዚህ ኢኮኖሚክስ ምንድነው? ዘ ሳይንስ ኦፍ ቾይስ ነው። ስለዚህ እንዴት ውስን የሆኑ ሀብቶቻችን ተጠቅመን አውትፑቶችን መምረት አለብን። ውስን የሆነ ሀብቶቻችን ቾይስ ስለመምረጥ የሚያጠና ሳይንስ ነው ኢኮኖሚክስ። ወደ ታች ስናሄድ እናያለን። The following statements are derived from the above definition። ከላይ ከጠቀስኳችሁ ዴፊኒሽን የተወጣጡ ሀሳቦች ናቸው። ኢኮኖሚክስን ዲፋይን ካደረኳችሁ ሀሳብ የወጡ ሀሳቦች ናቸው እነዚህ። ኢኮኖሚክስ ስቴዲ አባውት ስካርስ ሪሶርስስ። ኢኮኖሚክስ ስለምን ያጠናል? ስለ ስካርስ ሪሶርሶች ያጠናል፣ ስለ ውስን ሀብቶች ያጠናል። ላይ አይተናል በኢኮኖሚክስ ዴፊኒሽን ውስጥ። ኢት ስቴዲስ አባውት ዘ አሎኬሽን ኦፍ ሪሶርስስ። አሎኬሽን ኦፍ ሪሶርስስ ስለሚለው ያጠናል ኢኮኖሚክስ። ምንድነው አሎኬሽን ኦፍ ሪሶርስ የሚባለው? ምንድነው አሎኬሽን ኦፍ ሪሶርስ? ያ ማለት ሪሶርሶችን በተለያየ ቦታ መስራት በምንፈልገው ነገር ላይ ሪሶርሶችን ምን ማድረግ? አሎኬት ማድረግ፣ መመደብ። አሁን ለምሳሌ የኢትዮጵያ መንግስት በየአመቱ በጀት ይበጅታል። ስለዚህ በጀትን ስበጅት ያንን በጀት ምን ማድረግ አለበት? አሎኬት ማድረግ አለበት በአንድ አላማ ላይ። አሁን መንገድን ብቻ በመንገድ ግንባታ ላይ ብቻ ያንን አያውልም፣ አሎኬት ያደርጋል፣ ይመድባል። ለመንገድ ግንባታ ይሄን ያክል፣ ለሆስፒታል ግንባታ ይሄን ያክል፣ ለብዙ ነገሮች ለጡረታ የሚበጀት በጀት አለ። ለጡረታ ለወጡት የሚከፈል በጀት ለሁሉም አሎኬት ያደርጋል። ትምህርት ቤቶችን ለማሳደስ ብሎ አሎኬት ያደርጋል፣ ይመድባል። ስለዚህ ኢኮኖሚክስ ስለዛ ያጠናል፣ አሎኬሽን ኦፍ ሪሶርስስ። ይሄ በጀቱ ሊሚትድ አይደለም። ስለዚህ እሱን ስለመመደብ ያጠናል ኢኮኖሚክስ። አሎኬሽን ይሄ ደግሞ አሎኬሽኑ ሹድ ቢ ኢፊሽንት መሆን አለበት። በአግባቡ መመደብ አለብን ኢፊሽንትሊ። በጣም ሞር አስፈላጊ ለሆነው ነገር መንግስት ሞር በጀት መበጀት አለበት። ደግሞ ይህን ያክል የማያሰጋ ጉዳይ ከሆነ ትንሽ በጀት መበጀት አለበት። ስለዚህ ኢፊሽንት መሆን አለበት። ሂማን ኒድስ አር አንሊሚትድ። እንግዲህ ግልጽ ነው፣ እኛ ፍላጎት ገደብ የለሽ ነው፣ ኢንዲለስ የሆነ ፍላጎት አለ። ስለዚህ ሁሉ ይሄ የኢኮኖሚክስ ዴፊኒሽን ነው። ከላይ ከዴፊኒሽኑ የተውጣጡ ሀሳቦች ናቸው። So the aim or the objective of economics is to study how to satisfy the unlimited human needs up to maximum possible degree by allocating resources efficiently። ስለዚህ የኢኮኖሚክስ ዋና ዓላማ ምንድነው? ውስን የሆኑ ሀብቶቻችን በአግባቡ ተጠቅመን እንዴት ያልተገደበውን የሰውን ፍላጎት ማሟላት እንችላለን ስለሚለው የሚያጠና ነው። ዓላማውም ያን ነው። ያልተገደበውን የሰውን ፍላጎት ማሟላት ምን በማድረግ ውስን የሆኑ ሀብቶቻቸውን በአግባቡ መጠቀም። ውስን የሆኑ ሀብቶቻቸውን በአግባቡ በመጠቀም ያልተገደበውን የሰውን ፍላጎት ማሟላት ነው የኢኮኖሚክስ ዓላማ፣ የኢኮኖሚክስ ዋና ዓላማ። the aim or the objective of economics ምንድነው? እዚህ ጋር there is unlimited human needs። በአንድ ጎን unlimited human need አለ፣ በዚህኛው ጎን ደግሞ ሊሚትድ የሆነ ኢኮኖሚክ ሪሶርሶች አሉ። የኢኮኖሚክሶች ዋና ዓላማ እነዚህን ሁለቱን ማስታረቅ ነው። the main objective or the main purpose of economics is in order to address the gap between unlimited human needs and limited economic resources ማለት በሁለቱ መካከል ያለውን ጋፕ ማጥበብ ነው የኢኮኖሚክስ ዋና ዓላማው።
ተረዳችሁ? ከዛ 1.2 ላይ the rationals of economics that mean why economists study economics ኢኮኖሚስቶች ስለ ኢኮኖሚክስ ለምን ያጠናሉ? the reason behind rationals ማለት reason of studying economics. There are two fundamental facts that prove the foundation for the field of economics. ለኢኮኖሚክስ ኮርስ ለኢኮኖሚክስ ፊልድ መሰረት የሚሆኑ ሁለት መሰረታዊ እውነታዎች አሉ። ኢኮኖሚክስ የሚባለው ትምህርት እንድጠና ወይም ደራሽ ምክንያቶች ሁለት ምክንያቶች ኢኮኖሚክስ የሚባለው ትምህርት እንድጠና ያደረጉት ሁለት ምክንያቶች፣ አንደኛው ሂውማን ኦር ሶሳይቲስ ማቴሪያል ዌንት አር አንሊሚትድ፣ ሁለተኛው ኢኮኖሚክ ሪሶርስስ አር ሊሚትድ ኦር ስካርስ። እነዚህ ኢኮኖሚክስ እንድጠና የኢኮኖሚክስ ትምህርት እንድጠና ዋና ምክንያቶች ናቸው። ሂውማን ሪሶርስስ ሂውማን ማቴሪያል ዌንትስ አር አንሊሚትድ ኤንድ ኢኮኖሚክስ ሪሶርስ አር ሊሚትድ አይገናኙም። ሁለቱ ምን አይሆኑም? አይገናኙም። ስለዚህ ኢኮኖሚስቶች ኢኮኖሚክስን የሚያጠኑበት ምክንያት ሪዝኑ ራሽናሉ ኢን ኦርደር ቱ አድሬስ ደ ሂውማን ማቴሪያል ዌንትስ ኤንድ አንሊሚትድ ማቴሪያል ዌንትስ ኤንድ ኢኮኖሚክስ ሊሚትድ ኢኮኖሚክ ሪሶርስስ። ሂውማን ማቴሪያል ዌንቱ አንሊሚትድ ነው፣ ኢኮኖሚክስ ሪሶርሱ ደግሞ ሊሚትድ ነው። በሁለቱ መካከል ጋፍ አለ። ያንን ጋፍ ለማጥበብ ነው ኢኮኖሚክስ የሚጠናው። ኢኮኖሚክስ ስለ ኢኮኖሚ የሚያጠኑበት ምክንያት ያ ነው። ስለዚህ the rationals of economics ከተባለ አንደኛው human material ዌንትስ አር አንሊሚትድ የሰው ፍላጎት ያልተገደበ ነው። ኢኮኖሚክ ሪሶርሶች ግን ግባቶች ሪሶርሶች የተገደቡ ናቸው። እንግዲህ በሁለቱ መካከል ያለውን ጋፕ ለማጥበብ ኢኮኖሚክስ ይጠናል ማለት ነው። The basic economics problem is about scarcity and choice. የኢኮኖሚክስ መሰረታዊ ችግሮች የሚባሉት ስካርሲቲና ቾይስ ናቸው። የኢኮኖሚክስ መሰረታዊ ችግር ይሄንን ከሪል ወርልድ ጋር ላገናኝ። ኢማጂን ዩ ኦንሊ ሃቭ 1000 ብር 1000 ብር አላችሁ ኪሳችሁ ውስጥ ብላችሁ አስቡ። in your pocket 1000 ብር አላችሁ ብላችሁ አስቡ። you want to purchase both a trouser and shoes። እንግዲህ በዚች በ1000 ብር ሱሪና አንድ ጫማ መግዛት ትፈልጋላችሁ። ገበያ ሄዳችሁ እና ያላችሁ ውስን በጀት 1000 ብሯ እናንተ የምትፈልጉትን ፕሮዳክት መግዛት አልቻለችም። 1000 ብር እናንተ because you cannot afford both። ለምን? በጀታችሁ ያላችሁ ውስን ሀብት 1000 ብሯ የምትፈልጉትን ሱሪና የምትፈልጉትን ጫማ መግዛት አልቻለችም። ስለዚህ you have to choose which one you want more። ስለዚህ ሞር የሚያስፈልጋችሁን ወደ መምረጥ ትሄዳላችሁ ማለት። ስለዚህ ይሄ የኢኮኖሚክስ ዋና ችግር ነው፣ ስካርሲቲና ቾይስ። since there are only limited amount of resources available to produce the unlimited amount of goods and services we desire። እኛ ውስን ሀብቶች በመኖራችን ምክንያት ምንን ለማምረት? አንሊሚትድ የሆነውን ፕሮዳክት ለማምረት፣ አንሊሚትድ ያልተገደበውን እቃዎችና አገልግሎቶችን ለማምረት ውስን ሪሶርስ በመሆናችን ምክንያት ስለዚህ ወደ ምርጫ እንገባለን ማለት ነው። those economics is the study of how human beings make choice። ኢኮኖሚክስ የሰው ልጆች እንዴት ቾይስ ማድረግ እንዳለባቸው ያጠናል። ምኖችን? ስካርስ ሪሶርሶችን እንዴት መምረጥ እንዳለበት ስለዛ ኢኮኖሚክስ ያጠናል። ምንን ለማድረግ? as they seek to satisfy unlimited want ያልተገደበውን የሰውን ፍላጎት ለማሟላት ያለውን ውስን ሪሶርሶችን እንዴት መርጦ መጠቀም እንዳለበት ኢኮኖሚክስ ያጠናል ማለት። so therefore ብሎ choice is at the heart of all decision making። በደንብ አስተውሉ። ማንኛውም ውሳኔ ለመወሰን choice የሚባለው the most important heart ማለት the most important በጣም ጠቃሚ ነው። ኢማጂን አድርጉ the government has a limited budget። መንግስት የተወሰነ በጀት አለው እና 3 ነገሮች ለመስራት አቅደዋል።
አንደኛ ቢልዲንግ ኒው ሆስፒታል፣ አዲስ ህንፃ ሆስፒታል መገንባት፣ ትምህርት ቤቶችን ማሻሻልና አዲስ መንገድ መገንባት። ስለዚህ እዚህ ጋር ምርጫ መምረጥ በጣም ሞስት ኢምፖርታንት ነው፣ ውሳኔን መወሰን። እንግዲህ ከነዚህ ከሶስቱ ኢምፕሩቪንግ ስኩልስ፣ ቢልዲንግ ኒው ሮድስ ኤንድ ቢልዲንግ ኒው ሆስፒታል፣ እነዚህን ለማድረግ መጀመሪያ ከሶስቱ አንዱን ምን ማድረግ አለበት? ቾይዝ ማድረግ አለበት። የሚያስፈልገውን መሰራት የሚፈለገው መጀመሪያ መሰራት አለበት። ስለዚህ አንዱን ይመርጥና ምን ያደርጋል? ከዛ ውሳኔ ይወሰናል። ይሄኛው መጀመሪያ መስራት አለብኝ ብሎ ውሳኔ ይወሰናል። ስለዚህ ውሳኔ ለመወሰን ቾይዝ የሚባለው ነገር ሄርት ነው ወይም ሞስት ኢምፖርታንት ነው። ስለዚህ እኛ ኢንዲቪጁዋሊ በግለሰብ ደረጃ፣ በፋሚሊ ደረጃ፣ በኔሽን ደረጃም ብዙ ዲፊካልት የሆኑ ቾይዞች ኮምፕሮንት ያደርጋሉ፣ ያጋጥሙናል። ቾይዝ ለማድረግ እንዴት ውስን የሆኑን ሀብቶችን ልጠቀም ስለምለው በጣም ዲፊካልት የሆኑ ቾይዞች ያጋጥሙናል። እኛ በግለሰብም ደረጃ፣ በፋሚሊም ደረጃ፣ በሀገርም ደረጃ በሀገር ደረጃ ውርቻቸዋለሁ አሁን። ስለዚህ እንደዛ አይነት ችግሮች ያሉ። ስለዚህ ኢኮኖሚክስ ስለ ቾይዝ ያጠናል አይደለ? ኢኮኖሚክስ ስቴዲ ሃው ዲስ ቾይዝ አር ሜድ፣ ስለ ቾይዝ ያጠናል ካለ ትሩ ነው። ኢትስ ትሩ። ከዛ ኢኮኖሚስትስ ስቴዲ ሃው ዲስ ቾይዝ አር ሜድ ኢን ባር ሴቲንግ፣ ኢኮኖሚስቶች ምርጫዎች ከተለያየ አንግል ተነስተው እንዴት እንደ ቾይዝ እንደሚደረግ፣ ቾይዞች እንዴት ሜድ እንደሚደረግ፣ ምርጫዎች እንዴት እንደሚመርጡ ስለዛ ያጠናል። እና የመረጡትን ነገሮችን የመረጡት ነገር አለ ከምን ተነስተው በዝድ ኦን ኢፊሸንሲ፣ ኢኩዊቲ ኤንድ ስታቢሊቲ ተነስተው ቾይዝ ያደርጋሉ። ስለዚህ የመረጡትን ነገር አውትካሞቸውን ደግሞ ምን ያደርጋሉ? ኢቫሉዌት ያደርጋሉ። ኢኮኖሚስቶች የመጣውን ቾይዝ አድርጎ የመጣው ውጤት አለ፣ ያንን ኢቫሉዌት ያደርጋል። ስለዚህ ኢኮኖሚክስ ስለ ቾይዝ ያጠናል። ስለ ቾይዝ ያጠናል ካለ ዛት ትሩ። ስለዚህ በዚህ ቪዲዮን የመጀመሪያውን ቪዲዮ በዚህ የማጠናቀቅ ይሆናል። እንግዲህ ከኔ ጋር ስለቆያችሁ፣ ቪዲዮን እያዳመጣችሁ ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቀጣይ ዲስከስ የማደርግላችሁ 1.3 ስኮፕ ኤንድ ዘ ሜቶድስ ኦፍ አናሊሲስ ኢን ኢኮኖሚክስ የሚለውን በደንብ ዲፕሊ የማስረዳችሁ ይሆናል። መልካም ቆይታ ይሆንላችሁ። ቴንክ ዩ